ደግሞ የማሳያችሁ ያው አፕሊኬሽኑን ዳውንሎድ ካደረግን በኋላ እንዴት አድርገን አካውንት እንደምንከፍትና ከዛ እዚህ ላይ እንዴት አድርገን ኤጀንት ጆይን እንደምናደርግ እንዲሁም ደግሞ አካውንታችንን እንዴት አድርገን ቬሪፋይድ እንደምናደርገው ወይም ደግሞ በትክክል ህጋዊ እንደምናደርገው አሳያችኋለሁ ማለት ነው። ስለዚህ እዚህ ጋር በመጀመሪያ ማድረግ ያለባችሁ ነገር ምንድነው? የሎጊን ሜተድ መምረጥ አለባችሁ። ከአፕሊኬሽኑን ከፕሌይ ስቶር ወይም ደግሞ ከአፕ ስቶር ካወረዳችሁት በኋላ ስትገቡ እንግዲህ የመጀመሪያው ኢንተርፌስ ይሄን ይመስላል። በመቀጠል ምንድነው የምናደርገው? 3 ስቴፖች አሉ። 3 ማድረግ ያለብን ነገራቶች አሉ። የመጀመሪያው የሎጊን ሜተድ መርጠን አካውንት ክሬት ማድረግ አለብን። ከዛ በመቀጠል ኤጀንት ጆይን ማድረግ አለብን ወይም ደግሞ ኤጀንት አይዲ ነምበር መሙላት አለብን። ከዛ በሶስተኛ ደረጃ ደግሞ አካውንታችንን ህጋዊ ወይም ደግሞ ቬሪፋይድ ማድረግ አለብን። ስለዚህ 3ቱን ስቴፕ አጠር አድርጌ ያሳያችኋለሁ። የመጀመሪያው እዚህ ጋር አካውንት ስትከፍቱ የሎጊን ሜተድ ስትመርጡ 4 አማራጮች አሉ። የመጀመሪያ አማራጭ በጉግል አካውንታችሁ መግባት ነው። ሁለተኛው በፌስቡክ፣ ሶስተኛ በኢንስታግራም፣ አራተኛ ደግሞ በስልክ ቁጥራችሁ መክፈት ትችላላችሁ ማለት ነው። ስለዚህ ከነዚህ ውስጥ የተሻለ አማራጭ ያው ብዙዎቻችን የምንጠቀምበት የጉግል አካውንት ስለሆነ ሎጊን ዊዝ ጉግል የምትለዋን ከላይ ያለችውን አንድ ጊዜ ነካታለሁ ማለት ነው። እሷን ከነካሁት በኋላ በቀጥታ ምንድነው የሚያደርገኝ? እዚህ ጋር አክሴፕት እና ካንስል የምትላለች አክሴፕት ላታለው አንድ ጊዜ አክሴፕት ስለው እኔ ስልክ ላይ ወይም ደግሞ እኔ ዲቫይስ ላይ ያሉትን የጉግል አካውንቶች ዝርዝር ያመጣልኛል። እኔ ለእናንተ ለማሳየት አዲስ የከፈትኩት አካውንት አለ፣ በሱን መገባው። እናንተ ደግሞ በትክክል የምትጠቀሙበትን የራሳችሁን ፐርሰናል አካውንት ተጠቀሙ፣ ሞር ሴኪዩርድ እንዲሆን ማለት ነው። ከዚህ በኋላ እዚህ ጋር አግሪ ኤንድ ሼር የምትላለች አግሪ ኤንድ ሼር ትሉታላችሁ። ከዛ በመቀጠል ምንድነው የሚያደርገው? ወደ ቀጣዩ ስቴፕ ወይም ደግሞ ፐርሰናል ዳታችን የምንሞላበትን ኢንተርፌስ ያመጣላል ማለት ነው። ስለዚህ እዚህ ላይ ከገባን በኋላ መሙላት ያለብን ቤዚክ ዳታዎች አሉ። የመጀመሪያው ፕሮፋይል ፒክቸር ማስገባት ነው። ከዛ መቀጠል ስማችሁን፣ ከዛ ዴት ኦፍ በርዝ፣ ከዛ ካንትሪ፣ ከዛ በኋላ ጾታ፣ ከዛ በኋላ ኢንቫይተር አይዲ ማለት ነው። ስለዚህ ይህንን አንድ ባንድ አሳያችኋለሁ። መጀመሪያ ፕሮፋይል ቦታ እንገባና ፕሮፋይል ፒክቸር እናስገባለን። ፕሮፋይል ፒክቸር ስታስገቡ ከፈለጋችሁ የራሳችሁን ከፈለጋችሁ ደግሞ ሌላ ማንኛውም አይነት ፒክቸር መጠቀም ትችላላችሁ። እኔ ዝም ብዬ ራንደምሊ ጀስት ለእናንተ ለማሳየት ይሄንን ልጠቀምና ማንኛውም ፒክቸር ስለሚቀበል ማለት ነው። ይሄንን እናስገባለታለሁ። ከዛ በመቀጠል እዚህ ጋር ስማችሁን የራሳችሁን ስም ታስገቡለታላችሁ። ከዛ እዚች ጋር መጠንቀቅ ያለባችሁ ነገር ዴት ኦፍ በርዝ ስትሞሉ በተሻለ መጠን እንደዚሁ ብትተዉት ተመራጭ ነው። ምክንያቱም ፕላትፎርሙ በራሱ አውቶማቲካሊ 18 ዓመት አድርጎ ስለሚያስቀምጥላችሁ ከ18 ዓመት በታች ካደረጋችሁት ይህን አካውንት መጠቀም አትችሉም፣ አክሰስ ማድረግ አትችሉም። ስለዚህ በተቻለ መጠን ስትቀይሩ ከነካችሁ በኋላ ዓመተ ምህረቱን ምንጊዜም ስትመርጡ በተቻለ መጠን ከ2008 በላይ መሆን የለበትም። 2009፣ 2010፣ 2011 ማድረግ የለባችሁ። በተቻለ መጠን ወደታች በ2007 ወደ 2006 ያላችሁ ወደታች መውረድ ትችላላችሁ ማለት ነው። ስለዚህ አውቶማቲካሊ ግን እኛ እንደነበረው እንተዋለን፣ እዛው 2008 ላይ እንደነበረ እንተዋለን። ከዛ በኋላ በመቀጠል እዚህ ጋር ጾታ ስታስገቡ አሁንም ሜል ከሆናችሁ ሜል፣ ፊሜል ከሆነ ፊሜል ብላችሁ መምረጥ አለባችሁ ማለት ነው። የሁለቱም አካውንት ስለሚለያይ ማለት ነው። ስለዚህ ሜል እኔ ወንድ ስለሆንኩኝ ሜል ብዬ እመርጣለሁ። እዚህ ጋር ሀገር ያላችሁበትን ሀገር ኢትዮጵያ ካላችሁ ኢትዮጵያ፣ ሌላ ሀገር ካላችሁ ሌላ ሀገር ትመርጣላችሁ ማለት ነው። ከዛ በመቀጠል እዚች ጋር ኢንቫይተር አይዲ የምትለው ቦታ ላይ ይሄን ማስቀምጥላችሁን ቁጥር ታስገባላችሁ ማለት ነው። ኦኬ በዚህ መልኩ 70 23 47 68 ይሄንን በደምብ ቼክ አድርጋችሁ ይሄንን ታስገባላችሁ። ከዛ ሙሉ ለሙሉ እዚህ ጋር ማስገባት ያሉብን ኢንፎርሜሽኖችን ጨርሰናል። በመቀጠል ምንድነው የምናደርገው? ሰብሚት እናደርጋለን ማለት ነው። ኦኬ ሰብሚት ስናደርግ በቀጥታ አካውንታችን ተከፍቶ ወደ ውስጥ ያስገባናል ማለት ነው። እዚህ ጋር እንደምታዩት እዚህ አፕሊኬሽን ላይ ላይቭ ስትሪም ያደርጉ ሰዎች አሉ። እዚህ ጋር ያው እነዚህ አጠቃላይ ኢንካም የሚያገኙ ሰዎች ናቸው፣ የሚሰሩ ሰዎች ናቸው። ስለዚህ ከዚህ ቀጣይ የምናደርገውን ስቴፕ ደግሞ አሳያችኋለሁ ማለት ነው። እዚህ ጋር አዲስ ገቢ ስትሆኑ የሚያዘጋጅላችሁ ሪዋርዶች አሉ። እዚች ጋር ምንድነው የምናደርገው? በቀጥታ እዚች ጋር ያለችዋን ሪሲቭ የምትለዋን አንድ ጊዜ ሪሲቭ እናደርጋለን። ሪሲቭ እናደርጋታለን። ከዛ ኮንፊርም ትሉታላችሁ። ከዛ በመቀጠል ምንድነው የምናደርገው? እዚች ጋር ወደ ቀጣዩ ስቴፕ ለማለፍ እዚች ጋር ያለችዋን ኤክስ ምልክት እንነካታለን ማለት ነው። ኦኬ ኤክስ ምልክት እንነካለን። ከዛ በኋላ እዚህ ጋር ጀስት ዝም ብለን አንዱ ላይ ግቡ ስለሚለን ዝም ብለን አንዱ ጋር ገብተን ጀስት ወዲያውኑ እናደርጋለን። ከላይ ኤክስ ብለን እንወጣለን። ኦኬ ጀስት ቼክ እንድናደርገው ስለሆነ የሚፈልገው። ከዛ እታች ላይ ካሉት 5 አይከኖች በስተቀኝ በኩል ያለችዋን እችኛዋን ምልክት ነክተን እንገባለን ወደ ውስጥ።
ከዚህ ጋር ወደ ፕሮፋይል ቦታችሁ ያመጣችኋል። እዚች ጋር አይሲ የምትል ምልክት አለች። አይሲ ትሉታላችሁ። ከዛ በመቀጠል ወርታችሁ ወረድ ትሉና ማይ ኤጀንሲ የምትላለች። ኦኬ ማይ ኤጀንሲ የምትላለች። እዚች ማይ ኤጀንሲ የምትላ ውስጥ አንድ ጊዜ እንገባለን። ከዛ እዚች ጋር ነው ኤጀንት አይዲ ነምበር የምንሞላው ወይም ደግሞ ኤጀንት ጆይን የምናደርገው ማለት ነው። ስለዚህ እዚች ጋር ትመጡና ፕሊስ ኢንተር ኤጀንት አይዲ የምትል ባዶ ቦታ አለች። እሷ ጋር ትነኩትና ይህንን አይዲ ነምበር የምጽፍላችሁን አይዲ ነምበር ታስገባላችሁ ማለት ነው። 70234768 ታስገባላችሁ። ከዛ በኋላ በዚህ መልኩ ይመጣላችሁና ፕሊስ ኢንተር ኤጀንትስ አይዲ ይላችኋል። ፕሊስ ኢንተር ኤጀንት አይዲ የሚለውን ስትነኩት በቀጥታ ካንስል እና ኮንፊርም ይላችኋል። ኮንፊርም ስትሉት ወዲያውኑ ኮንግራጁሌሽን የሚል ሜሴጅ እዚያ ሜሴጅ ያመጣላችኋል ማለት ነው። ሶ ይህን ካደረጋችሁ በኋላ በቀጥታ እዚህ ጋር ምንድን የምታደርጉት ከላይ ያለችዋን ቀስት ነው ነክታችሁ የምትመለሱት። ኦኬ ወደኋላ እንመለሳለን አንድ ጊዜ። ከዛች በኋላ እዚች ጋር AUTH የምትል ምልክት አለች ወይም ደግሞ አውተንቲኬሽን፣ ያው ባጭሩ ነው አብሪቬሽን ነው። አውተንቲኬሽን የምትል ጽሁፍ አለች እዚች ጋር። እሷን ነው አንድ ጊዜ የምንነካት አካውንታችንን ቬሪፋይ ለማድረግ ማለት ነው። ኦኬ ሶስት ስንገባ በቀጥታ ምንድን ነው የሚያመጣልን? ሁለት አማራጮች አሉ። የመጀመሪያው ፌስ አውተንቲኬሽን ነው። ሁለተኛው ደግሞ ባይንድ ፎን ነምበር ነው። ሶ እኛ የምንፈልገው ከላይ ፌስ አውተንቲኬሽን ስለሆነ ፌስ አውተንቲኬሽን ውስጥ እንገባለን። ከዛ እዚች ጋር ሶስት ሩሎች አሉ። የመጀመሪያው የፊት አሻራ ስትሰጡ ፊታችሁ መከፈት አለበት። ኦኬ ማስክ ምናምን ማድረግ የለባችሁ። ሁለተኛው ጥሩ ላይት ሊኖር ይገባል። ሶስተኛው ደግሞ ከ18 ዓመት በታች የሆኑ ሰው አይቀበልም ማለት ነው። ስለዚህ እነዚህን ሶስቱን አሟልታችሁ ስታርት ቱ ሰርቲፋይ ብላችሁ ትገቡና ከዛ በኋላ በሚያመጣላችሁ ስድስት ማዕዘን ውስጥ እናንተ ፊታችሁን በትክክል አስገብታችሁ ስካን ታደርጉታላችሁ ማለት ነው። ፊታችሁን ስካን ካደረጋችሁት በኋላ እዚች ጋር ራሱ ራይት ምልክት አምጥቶ ያመጣላችኋል። ከዛ አካውንታችሁ ቬሪፋይድ ይሆናል ማለት ነው።